የተረገምሽ ነሽ ተብላ ሔዋን የሰማችውን መርገም የተባረክሽ ነሽ የተባለችው እመቤታችን ነቅላ ጣለች። ለሔዋን የበረከት እናቷ ናት ድንግል ማርያም ማለት ተመልከቱ። ሰውን ሁሉ ወክላ በእግዚአብሔር ፊት የተገኘች የሰው ሁሉ ውክልና የወሰደች የሰው ዘር ናት። እናታችን ማርያም ሆይ ብላችሁ በል እስቲ ሰላም ላንቺ ይሁን እያል እንሰግድልሻለን። እሺ እንማልድሻለን። እሺ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ አባትሽ ድንግል እመቤታችን ማህበራችን ትባርክልን። ስለዚህ እናታችን ማርያም ሆይ አሁን በዚህ ትምህርት ስንማማር ከዚህ ትምህርት ፍጻሜ እንዲኖራችሁ የምፈልገው ነገር እመቤታችን ምናችሁ ናት ብትባሉ እናቴ እንድትሉ ነው። ሁላችሁ እስኪ እናቴ በሉ። እመቤታችን ምናችን ናት? አሁን የሷን እናትነት ይዘን እንሄዳለን። የእናትነቷ በረከት ይደርብን። ማርያም የሚለው ቃል ሲነሳ ከሷ ላይ ሲደርስ ማለት ነው። ብዙ ማርያሞች አሉ። ወደ 8 የሚሆኑ ማርያም ተብሎ የተጠሩ አሉ። የሷን ማርያም የሚለውን ስም ስናነሳ የዓለም መፈጠር ጭምር ነው ትዝ የሚለን። ዓለም የተፈጠረው ማርያም ስለሚለው ስም ነው። ምክንያቱም ዓለምን ከመፍጠሩ በፊት እግዚአብሔር በልቡናው የዓለም ክፉ እንደሆነ ያውቀዋል። ጠማማ እንደሚሆን በእግዚአብሔር ላይ እንደሚነሳ ሕጉን እንደሚተላለፍ ከሕይወት ይልቅ ሞትን ከክብር ይልቅ ሐሳርን እንደሚመርጥ እግዚአብሔር አስቀድሞ በጌትነቱ ብርሃን ያውቀዋል። እንደ ክፋቱ መጠን ደግሞ የሰው ልጅ እንደተደረገለት መጠን በዚያው ልክ ማመስገን ሲገባው በረከትን የሚያክል በደል በድሏል። በደል በዛ የሚባለው የሰው በደል የእግዚአብሔርን ቸርነት ሲያክል ነው ይላሉ ሊቃውንቱ። የሰው በደል የእግዚአብሔርን ቸርነት ሲያክል በደል በዛ ይባላል። የእግዚአብሔርን ቸርነት ሊተካከል የደረሰ እግዚአብሔር ሰውን አምላክ ያደረገውን ያህል ሰው አምላክን ገልብጦ አምላክ መሆን ሲፈልግ የእግዚአብሔርን ቸርነት የሚያክል በደል ይባላል። በዚህ ዘመን ሩያነ ኮኑ ነው ያለ ባለቀን በዘመነ ሳምኒት ዕለት ሰብ በአመፃ ወእግዚአብሔር በምሕረት በመጨረሻው ዘመን በመጨረሻው ሰዓት ሰው በበደል እግዚአብሔር በቸርነት እኩል ሆኑ ብሎ ተናግሯል። ሰው በበደል እግዚአብሔር በቸርነት እኩል ሆኑ ማለት የሰው በደሉ የበደሉ ጽዋ የእግዚአብሔርን የቸርነቱን ባህር የሚያክል ሆኖ ፈሰሰ ማለት ነው። ያንን የሚያክል በደል እንደሚበድል የታወቀ የሰው ልጅ እንደ በደሉ ብዛት ቢሆን መፈጠር ባልተገባው ነበረ። ያዳም የበደሉ ተራራ ጎልቶ ሲታይ በተራራው ላይ ከፍ ብላ የምትታየው መርከብ ለእግዚአብሔር ትታይ ነበረ። ያዳም የውድቀቱ ገደል ዝቅ ብሎ ለእግዚአብሔር በታየበት በዚያው መስመር አዳም የሚመረኮዛት የሕይወት በትር ትታይ ነበረ። ያችም ቅድስት ድንግል ማርያም ናት። አዳም በኃጢአት እንደሚረክስና እንደሚተዳደፍ ከመዓዛ መለኮት ወጥቶ ፍጉግ በሆነ በአጋንንት ክርፋት እንደሚታይ እንደሚያዝ ለእግዚአብሔር በታየበት በዚያው ዓይን ሕይወቱ የሚጣፍጥባት የሽቱ ሙዳይ መዓዛ መለኮትን የወለደች እመቤታችን የፈውስ ሙዳይ ለእግዚአብሔር ትታይ ነበረ። አዳም የብርሃን ልብሱን ከነሚስቱ ተገፎ በግራ አጋንንት እንደሚጠቀጠቅ በታየበት በዚያው ዓይን ከድንግል ማርያም የብርሃን ልብስ እንደሚሸመንና ያንን ልብስም ዓለም መልሶ ለብሶ እንደሚነሳ የሸማኔቱ ጉድጓድ ስራን ከነሰሪው አንድ አድርጋ የምትይዝ እውነተኛይቱ የሸማኔ ጉድጓድ የልብሳችን ቤት የርቃናችን ክዳን እሷ እንደምትሆን በእግዚአብሔር ዓይን አስቀድማ ትታይ ነበር። ዓለም ከመፈጠሩ በፊት ያልታየ ፍጥረት የለም። እንኳንስ ሌላው ሰይጣንም ቢሆን ታይቷል። ሰይጣን ጠማማነቱ ሲታይ ማርያም ቅንነቷ ይታይ ነበረ። ፍጥረቱ እንስሳት አራዊቱ ታይቷል። ሲታይ ግን ዓለም ከነጥፋቱ ሲታይ
እመቤታችን ከነቅድስናዋ ትታይ ነበር እና እግዚአብሔር ዓለም ከመፈጠሩ በፊት አይኑ ያረፈባት መሬት እመቤታችን ነበረች። ዓለም እመቤታችን ለማመስገን ተፈጠረ የተባለበት ምክንያት እሱ ነው። ስንፈጠር እንደምንበድል ካወቀ እግዚአብሔር ስንበድል የሚያነሳን ደግሞ ከድንግል ማርያም ሰው ሆኖ መሆኑን እግዚአብሔር ካወቀ ዓለም የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። በሷ እንደማያነሳን ባያውቅ ኑሮ ወይም ደግሞ በሷ እንደምንነሳ ባንሆን ኑሮ ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበር። እንደምንጠፋ ሲያውቅ ለመፈለግ ፈጥሮናል። ሊፈልገን ሲያስብ ጠቦቲቱን በግ አስቀድሞ በጊት ንጽሕት በጊት እሷን የእረኛችን እናት እሷን አስቀድሞ አስቧት ነበረ። ቅዱስ ኤፍሬም ሲናገር ስለዚህ ነገር እንዲህ ይላል። የበጎች እረኛ ከላይ ከሰማይ ወረደ፣ ንጽሕት በጊት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማህፀኗ አደረ። እረኛው እየተናገረ መጣና ከሷ ማህፀን ሲደርስ ዝም አለ። መስዋዕት ሆኖም በደሙ አነጻቸው፣ ረሃባቸውንም ስጋውን ፈትቶ አዳናቸው ብሎ ይነገራል። 30 ብር ተሸጠና ያ ንጹሕ በግ የበግ ጸጉሩ ተሸልቶ እንደሚለበስ ከሷ የተገኘው ኢየሱስ ክርስቶስ በጥምቀት ለበስ ነው። በግን እንዲበሉት እንዲጠጡት ስጋውን በላን ደሙን ጠጣን። ተሽጦ ዕዳ እንደሚከፍል 30 ብር ተሸጠና የ5000 ዘመን ዕዳችን ከፈለልን። ስለዚህ እመቤታችን ለመፈጠራችን ምክንያት የሆነች ናት። ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽኝ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆነችው ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲተ አምላክ ነበረች። የሚደንቀው ነገር ቅዱስ ሰሎሞን መኃልየ ዘሰሎሞን ላይ ሲናገር ታይተፍት ጽላሎቱ ፈተውኩ ወነበርኩ ይላል። ከመኮል ውስተ ጸው ገዳም ከማሁ ወልድ ሆይ በማይከል አሃው በጫካ መካከል ብቻዋን አፍርታ እንደምትገኝ እንኳይ ልጅ ወንድሜ እንደዚያ ነው ይላል። ከጥላውም እየሳሳው ተጠጋው ይላል። ከጥላው እየሳሳው ተጠጋው ይላል። ይሄ ዛፍ የበረሃ እንኮይ የተባለች እመቤታችን ናት። ዛፍ ፍሬ በሌለበት ጫካ መሃል ብቻዋን ያፈራች እንኮይ የተባለች ድንቁርናና እርግማን በበዛበት ምድር ላይ የሕይወት ፍሬን ብቻዋን ይዛ የተገኘችው እንኮይ እርሷ ናት። ከጥላዋ ተጠጋው የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቀውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበር። ያ ጽላሎት ይባላል። ኖህ ከጥፋቱ ኃይዳነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያቺ ጥላ ናት። በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የሷ ጥላ ነበረች። አስቀድማ በመከራ ተጠብቃቸው ነበረ። ዳዊትን ሜልኮል ሲዘምር በመናቋ የተፈረደባት ስለምንድን ነው ቢባል የእመቤታችን አባት ነውና። አብርሃም ከኮሎዶ ጎሞር የወጣው በእመቤታችን ምክንያት ነው። ያዕቆብ ከወንድሙ እጅ በሮ ያመለጠው የሷ አባት ነውና ጥላዋ ገና 2000-3000 ዓመትን እያለፈ ሰው ከዚህ ላይ ቆሞ ጥላው እዚያ ወዲያ ዛፍ እዚህ ቆሞ ጥላው ወዲያ ሄዶ ሰዎችን እንደሚያስጠጋ ማርያም ከ5500 ዘመን በኋላ ቆማ ቀድማ አዳምን በተስፋዋ ጥላ አስጠግታው ነበረ። ምርኩዙናው እየተጽናና ወደ ሲኦል የወረደው እሷን እያየ ነበረ። እሷ በእውነት 5000 ዘመን ተጭኖን የነበር ነው። የመቃብር ድንጋይ ስሙ መርገም ይባላል። አንዲት እንጨት ከአንድ ዛፍ ተቆርጣ
ብዙ ከብቶች እንደሚነዱባት ከአንዲት ሔዋን የተቆረጠችው መርገም ፍጥረታትን ሁሉ እየነዳ እረኛ እንደጠፋባቸው በጎች እየነዳ እያፍገመገመ ወደ ሲኦል ያወርዳቸው ነበር። ለዚህ ነበር አቤቱ ህስሶ ለገብርከ ቅዱስ ዳዊት እባክህ ባሪያህ ጠፍቷልና ፈልገው፣ ጌታም የጠፉትን ልፈልግ መጥቻለሁ ያለው ስለዚህ ነበር። ቅዱስ ጴጥሮስም ስብከትን በጀመረ ጊዜ እረኛ እንደሌለው በግ ተቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛ ተመለሱ አለ። ተፍገምግመን ተረግመን በዚህ ምክንያት ወደ ሞት እንወጣ ነበር። የተረገመ ከተረገመ ጋር ርስት ያገኛል። እርጉም የእርጉምን ርስት ይወርሳል። ቡሩክ የቡሩክን ርስት ይወርሳል። ተረግመናልና የተረገመውን የሰይጣንን ርስት ሲኦልን እንድንወርስ የግድ ተገደደብን። በዚህ እርግማን ሁሉ ተገኘ። ከማን በረከት ይብቀል። ስለዚህ በተረገመው ዓለም ውስጥ አንድ የተባረከች እውነተኛ ማንነት ያላት ቡርክት እመቤታችን ተገኘችልን። እግዚአብሔር እሷን ሲያገኝ ወደ ምድር መጣ። ስለዚህ እግዚአብሔር ተመልከቱ እውነተኛ በረከትን ለመስጠት ሲመጣ ሰው ለመሆን ሰው ፈልጎ ነበር። ድንግል ማርያም ማለት ተመልከቱ ሰውን ሁሉ ወክላ በእግዚአብሔር ፊት የተገኘች የሰው ሁሉ ውክልና የወሰደች የሰው ዘር ናት። የሰው ዘር እንደው ኢሳይያስ ሲናገር ብፁዕ ዘቦ ዘር በጽዮን ይላል። በጽዮን ዘር ያለው ሰው ብፁዕ ነው ይላል። እስኪ በሉላችሁ በጽዮን ምን ያለው ሰው ባሉ እንጂ አይዟችሁ። በጽዮን ዘር ያለው ሰው ምን ያለ ነው? ብፁዕ ነው። ነብዩ ኢሳይያስ ነው የተናገረው። በጽዮን ዘር ያለው ሰው ብፁዕ ነው። ከጽዮን ከድንግል ማርያም ዘር ክርስቶስ የተወለደለት ሰው እሱ ብፁዕ ነው። ከዚያ ከማይጠፋው ዘር ሕያዋን ሆነን እንወለድ ዘንድ ዳግሚት ሔዋን እመቤታችን መጣችልን። ስለዚህሳ መጀመሪያይቱ እናታችን ያሳረፈችብንን መርገም እውነተኛይቱ የተባረከችው መሬት እሷ ተገኘችና ቡሩክ መድኃኔዓለም ከሷ መጥቶ በማህፀኗ እንዲያድር ሆነች። ቅዱስ ገብርኤል ስለዚህ መጥቶ ምን አለ? ተፈሲ ፍሴት ቡርክት አንቲ እማንስት፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ የተረገምሽ ነሽ ተብላ ሔዋን የሰማችውን መርገም የተባረክሽ ነሽ የተባለችው እመቤታችን ነቅላ ጣለችላት። ስለዚህ ምን ተባለች? ተፈሲ ኦግዝቴ ቅድስት ድንግል እንተብኪ ተበትከ ማይሰራ ሔዋን ማይመሚ፣ የሔዋን የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። በሉ እስቲ የሔዋን የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። አሁንም ደስ ይበላት እመቤታችንን፣ ያንን እርግማን አስቀረችልን። ስለዚህ ምን ሆነ መሰላችሁ? አሁን ያ እርግማኑ ስንረገም ምን በቀለብን አልኳችሁ? እሾህ። ያንን እሾህ ለማብቀል እግዚአብሔር የተባረከችው ምድር እመቤታችን አገኘና ከሷ ተወለደና የተባረከ ሥጋ ለበሰና ያንን እሾሃችን በዕለተ ዓርብ አስጎንጉኖ ከራሱ ላይ ደፋው። ያንን እሾህ ከራሱ ላይ ሲደፋው የኛ የዘመናችን እሾህ በሙሉ ተነቀለልን። ጌታ በዕለተ ዓርብ የእሾህ ጉንጉን ሲለብስ የኛን እሾህ ነበር ተሸክሞ የዋለው። ያ እሾሃችን ነበር የረገፈልን። የሕይወታችን ራስ እሾህን ከራሱ ላይ ለብሶ የኛን እሾህ ከሕይወታችን ነቅሎ ጣለልን። መቃብር ላይ እየወጋ ያወረደልን፣ ወደ መቃብር ያስገመገመንን እሾህ ይነቀል ዘንድ የበረከት ምድራችን እሷ ነበረች። የዕድሜ በረከት የሰጠችን፣ የሕይወት በረከት የሰጠችን፣ የእንጀራ በረከት የሰጠችን፣ የዘላለም በረከት የሰጠችን እሷ ናት። ስለዚህ እመቤታችን የበረከት ምድራችን ነበረች። ለሔዋን የበረከት እናቷ ናት። ሔዋን ለልጆቿ መርገም ስታወርስ ማርያም ለእናቷ በረከት ሰጠቻት። ስለዚህ ድንግል ማርያም ምን መሰላችሁ? አንድ ባለቅኔ ሲናገር ምን አለ? አይ ጌታ አለ ጌታ እንዲህ ብሎ ተናግሮ ነበረ፣ ከውሃና ከመንፈስ ቅዱስ ያልተወለደ ሰው መንግሥተ ሰማያት አይገባም ብሎ ተናግሮ ነበረ። ዳግመኛ ያልተወለደ አይገባም ብሎ ነበረ። ስለዚህ አለ ዳግመኛ የተወለደ አይገባም እንዳለ ልክ እንደ ጥምቀቱ ሔዋንም ማርያም መልሳ በበረከት ካልወለደቻት አትድንም ነበርና
ማርያም እናቷን ሔዋንን እንደገና በበረከት ወለደቻት። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ የድንግል ማርያም አባቶች ሲሆኑ ድንግል ማርያም ግን አብርሃም፣ ይስሐቅ፣ ያዕቆብን መልሳ በበረከት ወለደቻቸው። እንዴት ትሉኝ እንደሆነ አብርሃም እያለቀሰለት የሞተለትን ርስት ሳያገኝ ነው የሞተው። ያዕቆብን ይስሐቅ እንዲህ ብሎ ባርኮት ነበረ። እምነጠሉ ለሰማይ ወምነስፋ ለምድር ጥቀ ጥንቁቀ ተመልከቱ ይኩን በረከተከ። ጥቀ ጥንቁቀ ተመልከቱ ከመጼና ገዳም ዘባረኮ ለእግዚአብሔር ተመልከቱ ዘባረኮ እግዚአብሔር ጥቀ ጥንቁቀ ተመልከቱ ጼና ማዕዛሁ ለወልድየ የልጅ ሽታ እግዚአብሔር እንደባረከው እርሻ ሽታ ያለ ነው። ከሰማይ ጠል ከምድር ስፋት የልጅ ያዕቆብ በረከት ይሁን ብሎ ሰጥቶት ነበረ። ይስሐቅ ነው የመረቀው። ያ በረከት ወዴት አለ? አባታችን ያዕቆብ እንደሆነ ብትሰሙት ወደ ፈርዖን በወረደ ጊዜ አንተ ሽማግሌ ዕድሜ ስንት ነው ቢለው መዋዕሌሰ ምዕቱ ወእስራ ዕድሜስ 120 ነበረ። ወማንቱ ሐልቃ በእንባዜ እነሱም በልቅሶ ያለቁ ናቸው። ወእኩያተ ኮናኒ እነዚህ ዕድሜዎችም ክፉ ሆኖብኝ በንባና በልቅሶ በስደት ጨረስኳቸው አለ። ታዲያ እንደዚህ ከሆነ የእግዚአብሔር ቃሉ አይታጠፍምና እግዚአብሔር ለያዕቆብ የገባለት በረከት የተገኘ ትሉኝ እንደሆነ የያዕቆብ ውበቱ የተባለችው እናታችን ቅድስት ድንግል ማርያም ናት። ቅዱስ ዳዊትን ብትሰሙት እንዲህ ይላል፣ ወሐሬነ ሎቱ ለርስቱ ስኖ ዘያዕቆብ ዘአፍቀረ። ወሐሬነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ። የያዕቆብን ውበት የወደደ እግዚአብሔር ለርስቱ መረጠን ይላል። ቅዱስ ዳዊትን ሌላ ጊዜ ብትጠይቁት ነግዶ ፈላሲ አነ ከመ ኩሉ አበውየ ይላል። እንደ ሌሎቹ አባቶቼ ሁሉ ስደተኛ ነኝ ይላል። ስደተኛ ነኝ ካለ በኋላ የያዕቆብን ውበት የወደደ ለርስቱ መረጠን አለ። ያቺ የያዕቆብ ውበት ምንድናት ብለን ደግሞ ቅዱስ ያሬድን የጠየቅነው እንደሆነ ወስኑሰ ለያዕቆብ ይእቲ ሥጋ እንተነሳ መድን። ያቺ የያዕቆብ ውበቱ ለርስት ያስመረጠችን አለ። ለስደት የተዳረግነውን ሰዎች ስደተኞች የነበርነው ለዚያውም የነፍስ ስደተኞች። ስደት ቢላችሁ ስደት መሰላችሁ እንዴ? የሥጋ ስደትስ ወይ ተመልሶ ወይ ዘመን አብቅቶ ወይ ዘመን ተስተካክሎ ወይ ያጣ አግኝቶ ወይ ሙቶ ይገላገሉታል። የሲኦል ርስት እኮ በዚህ ዘመን እገላገላለሁ የማይሉትም። ታዲያ ስደተኛ ነበር ነው። እንግዲህ ለርስት ያስመረጠችን አንዲት የያዕቆብ ውበት አለች አለ። ያቺ የያዕቆብ ውበት ማናት ብለን አባታችን ቅዱስ ያሬድን ደግሞ ስንጠይቀው የያዕቆብ ውበትማ ክርስቶስ ከድንግል ማርያም የነሳት ሥጋ ናት አለ። ያቺ የማርያም ንጽሕት ሥጋ ነበረች ለርስት ያስመረጠችን። ስለዚህ እመቤታችን ለርስት የተመረጥንባት የቃል ኪዳኒቱ ምድር ነበረች። እግዚአብሔር ለአብርሃም የማለለት እኮ ከነዓን አይደለችም። እግዚአብሔር እኮ ለይስሐቅ ለያዕቆብ የማለላቸው ከነዓን አይደለችም። እሷንማ ዛሬ አሕዛብ ተቀራብተዋት የለምን? ያቺ የቃል ኪዳን ምድርማ ክርስቶስን ሰቅላ እርግማኑ ላይሌነ ተመልከቱ ወላይለ ውሉድነ ተመልከቱ በራሳችን በልጆቻችን በልጅ ልጆቻችን ላይ ይደር ብለው አይሁድ ተናግረዋል። መርገሙ በላያችን ላይ ይደር ብለው ራሳቸውን ረግመዋል። ታዲያ እግዚአብሔር ለአብርሃም የማለለት ለይስሐቅም የማለለት ለያዕቆብ የማለለት ትውልዱን ለርስት ያስመረጠችው አብርሃም በዘሩ የተባረከባት ንጽሕት ዘር እናታችን ቅድስት ድንግል ማርያም ናት።